ትዳሬ ስኬታማ ሊሆን ይችላል ኤክስፔክቴሽን ዝቅ ያለ ስለሆነ ነው ብለሃል ከሚስቴ ለምን ሁሉን ነገር ትጠብቃለህ አሁን በሁለቱም ሳይድ ያለው ለምንድነው እንደዚህ ማኔን መጠብቀው እኔ ማድረግ ያለብኝ ለቤቴ ማሟላት ያለብኝ ማሟላት አለቅ ኤክስፔክቴሽን እኮ ነው ማቴሪያሊስት ከሆነ ረን በቃ ምክንያቱም የምታገባው ሰውን ነው አንተን ነው የምታገባው የወርቅ አልጋ ለምን አይኖርህም አንተ ከሌለህበት ያ ዜሮ ነው በመጀመሪያ ደረጃ እዚህ ጋር ነው ማዕረግ ትዳር አይሆንም ጉራ ይሆናል ቤት አለው ወይ ትከስራለህ ገንዘብ አለው ወይ ትከስራለህ ማንነት ግን አይከስርም ስታገባ ማንነት ነው የምታገባው ምርጫ ማለት አንድ ሰው መፍታት ያለበት ለምንድን ነው ወደሱ ትመጣለህ ታወራልኛል ግን ቅድም ስናወራ አንድ በጣም ምርጥ ነገር አወራህልኝ ትዳሬ ስኬታማ ሊሆን ይችላል ኤክስፔክቴሽን ዝቅ ያለ ስለሆነ ነው ብለሃል እስቲ ወደዛ ጠለቅ ብለህ ግባልኝ ልክ ትዳር ውስጥ ስትገባ ከሚስቴ ለምን ሁሉን ነገር ትጠብቃለህ አሁን በሁለቱም ሳይድ ያለው ለምንድነው እንደዚህ ማኔን መጠብቀው እኔ ማድረግ ያለብኝ ለቤቴ ማሟላት ያለብኝ ማሟላት አለቅ ኤክስፔክቴሽን እኮ ነው ትዳር ውስጥ መከራህም ያበላው ሌላው ደግሞ ህይወት ውስጥ እንደዚህ አንተ ውድድሮች አሉ እንትና እኮ እኩል ነው የተመረቃችሁት እኩል ነው ያገባች ለሚስቱ እኮ እንደዚህ ገዛላት ለሚስቱ ይሄን ያረጋላት እንኳን አረጋላት ማን ነው እሱ ነው እሱ አንተ የምትኖረው እንደ ቤትህ ነው ስትመርጥም ስታኖራትም እንደ ቤትህ አኖራት ገባ አትበድላት ሴት ልጅ አማና ናት ሚስቴ እንደዚህ ካለችኝ ለምሳሌ አንድ ልጅ ምን አለኝ በጣም ማከብረው ሰው ነው አላገባሁም ማን ይዟል አለኝ ይሄን ነገር አውቀ ገባ አለኝ እኛ ጓደኛ ስንመርጥ ትችላለህ ጎበዝነ የሚረዳን ጓደኛ መርጠ ነው የምትውለው ከመጥፎ ጋር አትውልም መጥፎ ስሜት እንዲሰማ የሚያደርግ ግን ከሚስት ጋር ያዋልክ አንድ ቀን ሳታስብ ባልጠበቀው ሰዓት ሞራልን የሚሰብር ንግግር ልትናገር ትችላለች አንተ ማለት እኮ ቀሽምነ አንተ እኩዮችን እሱ ለሚስቱ እንደዚህ ያርጉ ልጆቹ የት ነው የሚማሩት ልብሳቸውን ፖስታቸውን ምናቸውን ብላ ባላሰብክበት መንገድ በጣም የምትወዳት ሴት ልብን ስብር ልታረገው ትችላለች እና ተዘጋጅ ሲለኝ ያለበትን መንገድ ራሱ አየሁት ምክንያቱም የትዳር አጋሪ ሊሰብርህም ይችላል ብዙ ተረት ነው እንደዚህ የሚያወሩ ሰዎች አንድ እውነት አለ ስትጠብሳት ሰባብራለች እኮ ረጋግጣለች ስልክ አታነሳም አታናግርም አንስታለኝ ቢሆንስ አመጣልሃለሁ ወደዛ ያኔ ቻልካታ ሳታገባት በፊት እኮ ትችላታለህ ስለወደድካት አይደል ወይ ስለተከየፍክ በከተማው ቋንቋ እናውራው ትችላለህ እኮ ለምትፈልገው ሰው እኮ በቃ ለምሳሌ ዛሬ መብራት አልነበረ ማውራት ስለፈለግን ቻል ነው ቻል ባንችል ኖሮ እዚህ ጋር እናወራ ቻላታ makes sense it makes sense ያ ቻል ምን እንደሆነ ታውቃለህ የትዳር አንዱ ፈተና እኮ እሱ ማለፍ ነው እኮ አልጋ ባልጋ እንዲሆንልህ ሁሉም ነገር እንደምትፈልገው እንዲሆን ይኸውልሽ ውዴ እሱ ከሚስቱ ጋር የሚኖረው የራሱን ዓለም እኔ ያለኝ አክብሬሽ ሳገባሽ ስታገባ ደግሞ አትዋሽ አብዛኛው ፈተና የሚመጣው እዚህ ጋር ነው አትዋሽ በቃ ያለህን ንገራት ምክንያቱም ሰው ነው የምታገባው አሁን የሆነ ነገር መጣ የሆነ ሽምግለኛ ላይ ልጄ እኮ ዶክተር ናት አለ ከዛ ደነገጥኩኝ እኔ ሽማግሌ ነው ማለት እንደዚህ አራተኛ ሰው ነኝና ልጁ እኮ ዶክተርነቱን አያገባም አልኩኝ አልካቸው እንደዚህ ማለት ለቅርብ ሰው ለለሳቸው ቅርብ ሰው ልጁ እኮ እሱን አይደለም ማዕረግ አታገባ እሷን ነው የምታገባው እሷን ስታገባ ግን አትዋሽ እማኖርሽ ፈጣሪ በሰጠኝ በረከት ልክ ነው ማኖርሽ ላንቺ ልዩ ክብር ልዩ ፍቅር አለኝ በቃ ማለት ለሴት ልጅ በምድር ላይ ትልቁ ስጦታ ከወንድ የሚሰጠው ላግባሽ ነው ከዚህ በላይ በቃ ያፈለገ ነገር በሰጣት ከዚህ የሚበልጥ ነገር የለም አራተው ምን አምጣው ለወንድ ልጅ ደግሞ ገልብጠው እሺ አግባኝ ብላ ራሷን እስከመስጠት በቃ አለቀ በተለይ ይሄ በረከት ያለው ትዳር ውስጥ እድገት ውስጥ መግባት ከፈለክ ከዚህ በላይ ምድር ላይ ስጦታ የለም ሜቢ ካውንተር ኢንቱኢቲቭ ነው አሁን የምታወራው ነገር አሁን ሶሳይቲ ላይ የምናየው ነገርና አንተ የምትለኝ ሰማይና ምድር ነው ስላልገባ ኖ እውነታውን እናወራ ይኸውልህ እውነታው ማን እውነታውን ስንት ወንድ ልጅ ብር ሳይኖረው አቅም ሳይኖረው ላግባሽ ብሎ እምቢ ተባለ ሰው አለ አሁን ቆይ እሺ ላግባሽ ለሴቶች ምርጥ ነገር ወንድ ልጅ ላግባሽ ማለት ነው ወደዛ ዞር ነው የምትለው
ገብቷል። ቀጥል እንዳይጠፋ ነው። ቤት አለ፣ መኪና አለ፣ ደሞዝ ስንት ነው፣ የት ሰፈር ነው የምትኖረው፣ ፎሎወር አለ፣ ምን አይነት ሰርግ ነው፣ ሃኒሙናችን የት ነው፣ ቫኬሽኑ የት ነው። ይሄ ሁሉ ጥያቄ ያለበት አንድ ወንድ ልጅ። እውነት እኮ ስንት ሰው ማግባት ፈልጎ አንተ ያልከው ስህተት ነው እያልኩኝ አለ። እውነታውን እናወራ። ማን ቀና ብሎ ነው የሚያየው? አንድን ድሃ ልጅ ማን ቀና ብሎ ያየዋል? ማን ይፈልገዋል? እያማረው ማቀፍ ፍቅር እያማረው ልጅ እያማረው ይሁድ ሄዷል። ያ ቃል እያየኝ ነው። ኦኬ ሌት ኢት ቢ። ጨረስ? አሁን የኔ ተራ ነው። እሺ በመጀመሪያ ደረጃ እንደዛ ያለች ሴት ለትዳር አትሆንም። እንደዛ ያለ ወንድ ለትዳር ሴት ወንድ ስንል ፈርስት ኦፍ ኦል ማቴሪያሊስት ከሆነ ረን በኢየሱስ በቃ። ምክንያቱም የምታገባው ሰውን ነው፣ አንተን ነው የምታገባው። የወርቅ አልጋ ለምን አይኖርህም? አንተ ከሌለህበት ያ ዜሮ ነው። በመጀመሪያ ደረጃ እዚህ ጋር ነው። ማዕረግ ትዳር አይሆንም፣ ጉራ ይሆናል። አሁን የምትላቸው ነገሮች በጠቅላላ ለቲክቶክ እና ለፋን ለሸው ይሆናል። ህይወት ግን አይሆንም። አንደኛ ይኸውልህ አንዱ ወደ ፈጣሪ የምትቀርብበት ነው እኮ በረከት ነው እኮ እና በእንትን ማሌዥያ በመሄድና በምን አይነት ቬሎ በሊሙዚን ነው እንደ ወደ ፈጣሪ የምትሄደው? ካለህ አድርገው፣ በረከት ነው። ተቋደስ ካመናችሁበት። የለም እውነቱ እኮ እዚህ ጋር ነው። ለዚህ ነው እኮ ጭቅጭቅ የሚፈጠረው። መጀመሪያ ስትጠይቃት እምቢ ትላለች አይደለም? ቼክ ዩርሰልፍ። ወደ ፈጣሪ ይዛኝ ትሄዳለች ወይስ ይዛኝ ትጠፋለች? እንዴት ተበድሮ እኮ የሚገባ አለ አናቱ ሚዞር ማለት ነው። ከዛ በኋላ ከራሱ ጋር እያወራ ነው የሚሄደው። እሱ አይደለም ትዳር። የእናትህና የአባትህን ተመልከት። አያቶች ጋር ሂድ። በቃ ምንድን ነው የሚታየው? ቤተሰቦቿ፣ እናቷ እንዴት ናት ለአባቷ፣ ከፈጣሪ ጋር ያላቸው ግንኙነት እንዴት ናቸው፣ ክብር ላይ እንዴት ናቸው። አየህ ሳብስታንስ ያላቸው ነው። መኪና አለው ወይ? መኪና ይጠፋል። ቤት አለው ወይ? ትከስራለህ። ገንዘብ አለው ወይ? ትከስራለህ። ማንነት ግን አይከስርም። ስታገባ ማንነት ነው የምታገባው፣ ፌመስነቱን አይደለም የምታገባው። ደግሞ ፌመስ የሚባል ነገር እኔ ጋር አይሰራም። ፌመስ የለም ምድር ላይ። ፌመስ ህዝብ ነው፣ ያፈመሰ ህዝብ ነው። ስለዚህ ያከበረህን የወደድህን ማህበረሰብ አክብር። ግን አሁን አይን አታስተውልም ወይ? አታይም ወይ? ወጣት ደንበኞች ላይ በጣም ይመጣሉ እንጂ ወዳጆች ምናምን ይመጣሉ። አሁን ያልከው ነገር ትክክል ነው። ምንም የምጥለው ነገር የለኝም፣ እስማማለሁ። ሰው ሰውነቱን ነው ማየት ያለበት። ሰው በቃ ሰውነቱ መታየት ያለበት። ሰውየውን ካልወደድከው ምንም ነገር ቢኖረው ያን ነው የምትወደው። ያን አሁን ብዙ ወንዶች የማይገባቸው የሰርግ ጥሪ ካርድ ላይ ምን ተብሎ ነው የሚጻፈው? እንትና ሊሙዚን ያለው እና ሪያሊቲው እዚህ ጋር ነው። ግን ብዙ ወንዶች ምን ሚስ እንደሚያደርጉ ልንገርህ። ይሰራሉ፣ ይለፋሉ፣ ይጠራሉ፣ ሀብቱን ንብረቱን ይይዛሉ። አሁን ደግሞ በሱ በኩል የሆነች ሴትን ለማሟላት ይሞክራሉ። እነሱ አይደሉም። እነሱ አንተ የምታነሳቸው ኢሹዎች ይኸውልህ 2 ቀን የሚያዋሩ ነው። አዳምጠኝ እሺ። በዚህ ዕድሜ የማታገባ ከሆነ የትዳርን ጣዕም እንዳይጠፋብህ አግባ። ብር ሰብስበህ ምን ብለህ ስትሄድ ሰው ታጣለህ። በቃ አሁን ታገል። ህይወት በቃ አሁን ነው ዓለም የሚጣፍጠው። ከሚስት ጋር ራሱ አቅም ይኖር። ፈጣሪ የሰጠን ኢነርጂ የምትጠቀምበት እድሜ አለ። አንዳንድ ጊዜ ብሩ ስር ስትሄድ ሰው ታጣለ፣ ሰው ስር ስትሄድ ብሩን ታጣለ። ገባህ አይደለም? እንትን አርጋ ባላንስ አርግ። በቃ ትዳር ይውላችሁ፣ ትዳርን የሚሰጥ ፈጣሪ ነው። እቺ ኤግዛጁሬትድ የሆነችውና በጉግልና በቻት ጂፒቲ የተወራችዋን ተዋት። በሲኒማ ላይ የሚታዩት ኢሚቴት ነው የሚያደርጉት አክተሩ። ቤቱ ተመልሶ ሲገባ ሌላ ነው። ሄይ እውነት እንዳይመስለን ነግሬ ያለው እኮ ቅድም። ቤቢ ሻወር ኢዝ ቬሪ ጉድ። ችግር የለውም ለቻለው ሰው በቃ ኢንጆይ ያርግ፣ ካስደሰተው ማለት ነው። ምጥዋ ስትመጣ የፈጣሪ ነገር ይመጣል። አንዳንዴ እውነት ትመራለች። እውነትን እንኖራት። ሰው መቼ ነው ሰው ማግባት ያለበት? የምትመቸውን ማኖር እችላለሁ ሲል ማለት ነው። ማኖር እችላለሁ ማለት ተከራይቶ አንድ ኬሻ በጠረባ ኖሮ ድስትና ምናምን ካለ ታይዞ ማደግ ከቻለ that's life። ምክንያቱም ከብር አብሮ የተወለደ የለም። ትዳር ራሱን የቻለ በረከት ነው። ልክ ስትጋቡ ሌላ በረከት ይመጣል፣ ስትወልዱ ሌላ በረከት ይመጣል። ከዛ በኋላ ጀንትል ሆ በቃ ተስተጋባ። እንዴት ነበርክ? ቤት ነበርክ? መኪና ነበርክ? ተስተጋባ 0 really ምንም ቤት የለኝም። ደሞዜ 4000 ብር ነው። ኦኬ ሰው እንዴት ነበረ? በቃ ምንም በሰላም ኢሹ ሰው ነው ያገባሁት።
ማዕረግ አይደለም ያገባውት ውድ ነገር እኮ ከምንም በላይ ውድ እኮ ነው በቃ ለዚህ እኮ ነው ማለት ከምንም በላይ የሰው ልጅ ውደደው አክብረው ቻለዋ በተለይ ሴት ልጅ በቃ እንትናት አደራ የፈጣሪ አደራ ናት አለ ትንሽ ግግግ የሚል ነገር አለ ግን እሱንም ቻለዋ የወር አበባው ሲመጣ ምናምን ለምሳሌ ሆርሞን መቀየር ስታረግዝ ሆርሞን ይቀየራል የወር አበባ ሲመጣ እውነት ነው ተፈጥሮ ነው እኮ እውነት ነው ዝም ብላ እንዲህ ስትል ሰላም የነበረችው ስትመጣ ብልጭ እንታረግ ይችላል እንደዛማ ኤግዛጀሬት እንዳታረግ በደንብ እኮ ነው ግን የሰው ልጅ ሙድ ነው የምትኖረው አንተ ራስህ እኮ ሙድ ነው የምትኖረው ተዋቸው እነሱ እኔና አንተ የሆነ ሰዓት ላይ እኮ የሆነ ፕሮጀክት ልትከፍት ሄደ ፕሮጀክቱ ሳይሳካልህ አምሮ ተይዘዋል ጠዋት ላይ የሆነ ሰዓት ሲያገኝ በእናትህ ደሚና ተወኝ አንተ የያዘህ ይዞ ነው ክፉ ሆነ አይደለም ሰዎች የሆነ ሰዓት ላይ እኔ አንድ ነገር አሁን በደንብ እየገባኝ የመጣው ሰዎች እኔ ክፉ ሰው የለም ምድር ላይ ብዬ ነው ማሰብ ክፉ ድርጊት የሰዓቷ ነው እንጂ ቀጥሎ ያ ሰው በጣም ጥሩ ሰው ሊሆን ይችላል ለምሳሌ እከሌ በጣም መጥፎ ነው ተብሎ ለአንተ ደግሞ one of the best ጓደኛ እሱ ነው ስለዚህ እያንዳንዱ ነገር ላይ እንደዛ ይሆናሉ ማለት አይደለም የሰው ልጅ ሙዲ ነው ሁለተኛ ደግሞ ሲፈጥራቸውም ደግሞ በቃ ጌጦች አድርጎ ነው የፈጠራቸው ሴቶቹን ሁለተኛ ደግሞ ምንድነው ነገርን ቶሎ በፍጥነት መቀየር ይችላሉ እንዴት ተፈጥሮ ነው በጣም ፈጣን ነው ጭንቅላታቸው ለምሳሌ በሴት ልጅ ስልክ ባለማንሳት ወንድ የሚናደደውን ያህል ሴት ልጅ አትናደድም ወይንም የሆነ ነገር በሆነ ቃል ልታናደድ ትችላለች እንትኑን ይችሉበታል ጨዋታውን ይችሉበታል